እንዴት የበላይ ትንፋሽ ይሆናል ዘመን የበላይን ጃኬትን መሸከም አይችልም በጣም ከባድ ነው የበላይን ካፖርት ለመክፈል ባተውለት ለመልበስ በጣም ይከብዳል አንደኛ ሰውነቱ ማይገባለትም በላይና ዘመን በምን ይገናኛሉ ዘሜ 250 ፓውንድ በላይ ዘለቀ 45 ኪሎግራም በላይ ዘለቀ ጣሊያንን ቀርቶ ነጭ ያርበደበደ ነው ዘሜ ደግሞ አረቄና በግ ያርበደበደ ነው በምን ይገናኛሉ ዘሜ ባይዞይ መግለጫውን ከሰጠ በኋላ ዞር ብሎ የጎጃም ጠላይ በጠበጠለታል ቁጭ ነው የባህር ዛፍ ጉማጅ የሚያክል ሰውዬ እሳቱ ጉማጅ ትለኛለን ኮፕሊንግ አርጉልኝ ፕሮፋይል ላይ ሂዱ ሪፖርት ያረጉ ነው ያየው ጎ ጋይስ አሁን አንዳንዱ ውሸት ነው እናቱን አይበዳም ሊል ይችላል ፋክት ነው የምነግራችሁ ዘራቸው እኮ እንደዚህ ነው የሚያደርግ ሞራል አልባናቸው ሞራል የላቸው አሁን ብዙ ሰው ሚዲያ ላይ ሲወጡ ሰው ይመስሏቸዋል ጃት አንተ እናት ልብጃት በሃይማኖት ታወራለህ አበል ተሳደ ስደብላል ታወራለህ እንዴ ሰሞቴው ሃይማኖት ማለት ይሄ አጥልስ አንተ ስለ ሙስሊም ታስከረናው እስልምና አንተ ታውቃለህ አንተ ማይም አንተ ሐሽሻም ማይሞች አላጨስክም እንዴ አንተ ጅል ወረደበት ይሄ ቆሻሻ ያያችሁት ሃይማኖት ማለት ይሄ ነው አይታችሁታል ይሄ ደደብ ነው አሁን ሃይማኖተኛም አይደለም ቂጡን መጥረግ ያልቻለም አሁን አትበድ አንተ ደግሞ አንተ እውር ደደብ ሰው ነው ያለዚህ እየሰማ ነው አይ በክት እኮ ነው ይሄ እኮ ነው እንግዲህ አሁን ኢትዮጵያውን ማለት ይሄ አፈሩና ያብላ ማይ ወጣከዚ አስነጥሳለሁ ገና ሙስሊም ምን አባል ተመድ አስረግጬ እኮ እየነገርኩ ነው ጉድ ስለተፈጋለጠብህ ነው በዚህ ሚዲያ ጾም ብለህ ወጣ ወተት ከጠጣ ቂቤን ከተቀጠክ ምን አባትክ እየጾምክ ነው አላህ ያው ይሄን አዞ ቁርአን ማላነብ እንዳይመስል ጅላጅል በየአይነት የበላህ በየኢትዮጵያዊ ምኑን ትጾመዋል የኢትዮጵያ ህዝብስ ወድቀህ ሄድ ሙታል እኮ ምን አለ ጤፍ አለ ስጋ አለ ስጋ እኮ $3000 $3000 ገብቷል ምኑን ነው የምትጾመው ሁሉ ጊዜ ጾም አይደለም ጾም የሚያስፈልገው ለሀብታሞች ጾም የሚያስፈልገው ለኛ ውጭ ሀገር ለምንኖረው አስመሳይ ጾም ከለዋል ከወተት ከተጣለ ይሄ ጾም ነው እንዴ ሰውነትን ማድከም ከሆነ ሽምብራ ብላ ባንድፍኝ አታረጋትም አንተ ሆዳ ጉድህ ስለዘረገፉት ነው እዚህ በሁለቱም እምነት ያለ ባናት ስላቆምኩ ይሄንን መቋቋም አልቻልክም እናትክ እንዲል አርጋት ደንቆሮ